እኔ አላምንም እንዴ! እንዴት እንደዚህ ሊሆን ይችላል? የምር ነው ሎሌ? አዎ ሳባ ይኸውልሽ ምን አለ መሰለሽ። ቆይ እኔ ምን አድርጌ ነው እንደዚህ ያደረግሽው ነገር? ያው በዚህ ራሱ የሚተመን አይደለም ሲጀምር። ሳባ ትባላለች። የዚህን ታሪክ ለማታውቁ ሰዎች የንስር አይን የሚለው የዩቲዩብ ቻናል ላይ ገብታችሁ ሙሉውን ታሪክ ተከታተሉት። ታሪኩ እንዲህ ነው፣ ባጭሩ ላስቀምጥላችሁ። ይህች ሳባ የምትባለው እህታችን የነ ልዑል ወይም የንስር አይን የሚባሉት ክሮች በጠቅላላ ምግብ አብሳይ ናት። ምግብ በምታበስልበት ሰዓት መስፍኔ የሚባለው እጅግ አደገኛ ወንጀለኛ በኢትዮጵያ ውስጥ የነበረው ሰው በአሁኑ ሰዓት ራሱን አጥፍቷል። መስፍን የተባለው ሰው በሰዎቹ አማካኝነት ለዚህች እህታችን ሳባ ለምትባለው ምግብ እንደምታበስልላቸው ስላወቁ በጎን ልጅቷን በጓደኛዋ አስጠርተው 500,000 ብር ሊሰጧትና በምትሰራው ምግብ ውስጥ መርዝ እንድትጨምርና ጠቅላላ ክሮቹን እንድታጠፋቸው ነበረ ሴታፕ የተደረገችው እቺ ልጅ ማለት ነው። ነገር ግን በሚገርም ሁኔታ ልጅቷ በጣም ስለምትወዳቸው ክሮቹን በሙሉ ያንን መርዝ ምግብ ውስጥ ሳትጨምር ለልዑል መታ ተነግረዋለች። እንደዚህ አድርገውኛል ብላ። ከዛ በኋላ ልዑል በቃ ቦታውን ሴታፕ ይደረግና መርዙን ይዞ የሚመጣው ሰው ምናምን በአጠቃላይ ይያዛሉ። ከዛ በኋላ እቺ ልጅ ከዛ ህይወታቸውን ነው ያተረፈቻቸው። ፋይናሊ እንደተመለከታችሁት ስራችን ዞሮ ይከፍለናል። ለምንድን ነው እንደዚህ ያደረግሽው ተብላ ስትጠየቅ ምክንያቱም ሰው ነኝ፣ ሰውነት ይቀድማል። ስንቶቻችንን ሰውነትን ነው የምናስቀድመው? እጅግ በጣም የተደነኩባት ልጅ ናት እና በአሁኑ ሰዓት ስራዋ ዞሮ ስለከፈላት እነ ልዑል ተነጋግረው ከዲኤምሲ መሰለኝ ሪል ስቴት ጋር በመነጋገር የሁለት መኝታ ቤት ባለቤት አድርገዋታል። በጣም ነው ደስ ያለኝ። እውነት በጣም ደስ የሚል ነገር ነው። በቃ መልካም ነው። ስንቶቻችንን እንደ ሰው የምናስበው ሰው ስለሆንኩ ነው አለች። በቃ ሰው ስለሆነች መልካምነቷ ዞሮ ከፈላትና የሁለት መኝታ ቤት ባለቤት ሆናለች። ሳባ እንኳን ደስ ያለሽ እላለሁ። ሰላማችሁ በያላችሁበት ይብዛልኝ። እንዳልኳችሁ ታሪኩን የማታውቁ ሰዎች ካላችሁ ዩቲዩብ ቻናል ላይ የንስር አይን ብላችሁ ግቡና ተከታተሉት ሙሉን። ላቭ ዩ ጋይስ ባይ። ደስ ላሽ